አይነት ቅድመ ዝግጁነት ቀጥታ ወደ ወሲባዊ ግንኙነት መግባት ያ ማለት ይሄ ቅድመ ግንኙነትን ወይንም ቀድሞ ማድረግ ያለባቸው ነገሮች መነካካት መተሻሸት ምናምን እንደዚህ አይነት ነገሮችን ሳያደርጉ ቀጥታ ወደ ወሲባዊ ግንኙነት መግባት የሚያመጣቸውን ችግሮች ደግሞ ብናቃቸው ደስ ይለኛል። እንደነዚህ አይነት ነገሮች ብዙ ጊዜ ለወንዱ ብዙም ችግር አያመጣም። ለሴቷ ላይ ግን የእርካታ መዘግየት እንዳይኖራት ሊያደርግ ይችላል። ግንኙነቱ ህመም እንዲኖረው ሊያደርግ ይችላል። ያ የሚሆንበት ምክንያት ያው ቅድመ ዝግጅት የሚባለው ላይ የሴት ልጅ ሰውነት የሚሰጠው ምላሽ አለ። ከዛ ምላሽ አንደኛው በብልት አካባቢ የሚኖሩ ፈሳሾች ናቸው። እነሱ ፈሳሾች እዛ አካባቢ በደንብ እርጥበት እንዲኖር ግንኙነቱ ስሙዝ እንዲሆን ይረዳሉ። ስለዚህ ቅድመ ግንኙነት ነገሩ በደንብ ካልተደረገ እዛ አካባቢ ድራይነስ ስለሚፈጠር ግንኙነቱ ፔንፉል እንዲሆን ያደርገዋል። ስለዚህ ይሄ ነገር ከተደጋገመ ሴቷ ይሄንን ግንኙነት አቮይድ እያደረገች ትሄዳለች። የግንኙነት ፍላጎቷ እየጠፋ ይሄዳል ማለት ነው። እንግዲህ በሴቶች ዙሪያ የሴቶች ራሱን የቻለ ፊሜል ሴክሹዋል ዲስፈንክሽን የምንለው ነገር አለ ወይም የሴቶች ስንፈተ ወሲብ አጠቃላይ በአራት መክፈል እንችላለን እንደዚህ ችግሮችን። የመጀመሪያው ሎ ዲዛይር የምንለው ወይም ፍላጎት መቀነስ ወይም ፍላጎት አለመኖር ችግር ነው። ሁለተኛው አራውዛል ዲስኦርደር የምንለው አለ የተነሳሽነት ወይም የዝግጁነት ችግር። ሶስተኛ ላይ ኦርጋዝሚክ ዲስኦርደር የምንለው አለ ያ ማለት ከመርካት ጋር የተያዙ ችግሮች። አራተኛው ደግሞ ዲስፓሩኒያ የምንለው ወይም በግንኙነት ጊዜ አለ ፐርሲስት የሚያደርግ ወይም ቀጣይነት ያለው ህመም አለ ማለት ነው። አራቱንም እስኪኛቸው። እሺ ሎ ዲዛይር የምንለው እንግዲህ አንዲት ሴት በተለያየ ምክንያት ለግንኙነት ያላት ፍላጎት በሚቀንስበት ጊዜ ወይም በሚጠፋበት ጊዜ ነው። አጠቃላይ ያሉትን ምክንያቶች በሁለት መክፈል እንችላለን ፊዚካል እና ሳይኮሎጂካል ብለን ወይም የስነ ልቦና ጋር የተገናኙና ሌላ ከሆርሞናል ችግሮች ጋር የተገናኙ ሁኔታዎች ብለን መክፈል እንችላለን። ከስነ ልቦና ጋር ስንመጣ አንዲት ሴት ቅድም እንደጠቀስከው ማትወደውን ሰው አግብታ ከሆነ እዛ የግንኙነት ሁኔታ ውስጥ የተገኘችው ምንም ኢንቲሜሲ ከሌላት ሰው ጋር ከሆነ ምንም ፍላጎት ላይኖራት ይችላል። ወይም የነበራት ፓስት ኤክስፒሪየንስ መጥፎ ከነበረ የመደፈር ሙከራ ከነበረባት ትራውማ ከነበረው ግንኙነቱ ላይ እቺ ሴት ለግንኙነት ያላት ፍላጎት እየቀነሰ ይሄዳል። ሌላው ቦዲ ኢሜጅ የምንለው ነገር አለ ሴቶች ላይም ቢሆን ወንዶች ላይ የብልት መጠን ይሁን እንጂ ሴቶች ላይ ያላቸውን ሰውነት አክሰፕት ያለማድረግ ችግር ሊያጋጥም ይችላልና በዛ ምክንያት ማንም ሳይፈልገኝም እኔ ለግንኙነት አትራክት አላደርግም በሚል ፍራቻ ለግንኙነት ያላት ፍላጎት ሊጠፋ ይችላል። ሌላኛው ፊዚካል የምንለው ከሆርሞኖች ጋር የተገናኘ ችግሮች ሲኖሩ ወይም ስር የሚሰዱ ህመሞች ካሏት እንደነዚህ አይነት ችግር ካሉ ማህፀን አካባቢ ያሉ ችግሮች ካሉ ለግንኙነት ያላት ፍላጎት ሊጠፋ ይችላል። የግንኙነት ፍላጎት ኖራት አንዳንድ ሴት ደግሞ ግንኙነቱ ሊደረግ ሲባል ሬዲ አትሆንም ወይም ዝግጁ አትሆንም። ይሄን ያራውዛል ችግር እንለዋለን። አሁን አንድ ሰው አንቺ ስለምትሰሪው ስራ ከሰማ በኋላ ጤናማ የሆነ የግንኙነት ህይወት ከሌለው እና በዛም ደግሞ ደስተኛ ካልሆነ ሁሉ ጊዜ የሚያሳስበው እንደሆነ መጥቶ ቢነግርሽ እንዴት ልትረጂው ትችያለሽ? እንግዲህ ምንድነው ጤናማ ግንኙነት የሚለውን መጀመሪያ ማወቅ ያስፈልጋል አይደል? ስለዚህ ጤናማ የግንኙነት ህይወት ወይም የወሲብ ህይወት የሚለው ምን ማሟላት አለበት የሚለውን እንዴ። ስለዚህ መጀመሪያው ሙቹዋል ሪስፔክት ያለው መሆን አለበት። ግንኙነቱ የሚደረገው በሁለት ሰዎች መካከል ነው አይደል? ስለዚህ ለሁለቱም ሰዎች መከባበር ያስፈልጋል፣ ስሜት መጠባበቅ ያስፈልጋል፣ ፈቃድ ያስፈልጋል። ከዛ ደግሞ ግንኙነቱ ሴፍ መሆን አለበት። ያ ማለት በዛ ግንኙነት ማንም መጎዳት የለበትም፣ ማንም ያላሰበውን ኃላፊነት መውሰድ የለበትም። ለምሳሌ ሴቷ ሳታስበው እናት መሆን የለባትም፣ ወንዱም በተመሳሳይ አባት መሆን የለበትም። በግንኙነት የሚተላለፉ በሽቶች ማናቸውም መያዝ የለበትም። ስለዚህ ሴፍ መሆን አለበት። ከዛ ሃፒነስ መኖር አለበት በዛ ግንኙነት። ስለዚህ ደስታውም ሼር የሚደረግ መሆን አለበት። በግንኙነቱ አንድ ሰው ብቻ ተጠቃሚ መሆን የለበትም። ከዛ እርካታ ያለው መሆን አለበት ማለት ነው። ስለዚህ እነዚህ ነገሮች ሲያሟላ ግንኙነት ጤናማ እንለዋለን። ከነዚህ አንዱን ካላሟላ ፈቃድ ከሌለው ጤናማ አይደለም። ሴፍ ካልሆነ ጤናማ አይደለም። ደስታ ለአንድ ሰው ብቻ የሚሰጥ ከሆነ ጤናማ አይደለም። እርካታም ለአንድ ሰው ብቻ ከሆነ ጤናማ አይደለም ማለት ነው። ስለዚህ ወደ እኔ ጋር ለየትኛው ህክምና ነው የመጣው የሚለው ይወስነዋል ማለት ነው። እንግዲህ ወንድም ሴትም ሊታከም ይመጣል። እንደ ችግሮቻቸው ያለውን ነገር አይተን የህክምና አማራጮች እንሰጣቸዋለን ማለት ነው። ወንዶች ዴይሊ እንደዚህ አይነት ነገር ቢያደርጉ ችግር የለባቸው፣ ችግር የለብንም።
ወደ ሴቶች ጋር ግን ስንመጣ ብዙ አይነት ነገሮች አሉ። ከሆርሞን ጋር የሚገናኝ ሬዲ አለመሆን፣ ከዛ ደግሞ ወደ ትዳር ሲገባ ደግሞ የወንድ ይጨምራል የሴት ይቀንሳል ምናምን አይነት ነገሮችን ሰማሁኝና እንደዚህ አይነት ነገር ሲያጋጥም ምንድነው መፍትሄው? እንግዲህ ፍላጎት የሚባለው ምንድነው? በእድሜና ባለ ሁኔታዎች ፍላክቹዌት የሚያደርግ ነገር ነው። ቋሚ ነገር አይደለም የግንኙነት ፍላጎት። አንድ ሰው የመጀመሪያ ጊዜ ላይ ጤናማ የሚባል የግንኙነት ፍላጎት ሊኖር ይችላል። ከዛ ደግሞ ሊጣፋ ይችላል፣ ሊመለስ ይችላል። ስለዚህ እድሜ የሚወስነዋል። ለምሳሌ ፒበርቲ የምንለው ላይ ወይም ጉርምስና ላይ ወንድም ሴትም ከፍተኛ የወሲብ ፍላጎት ሊኖራቸው ይችላል። በተለይ ወንዶች እስከ 20 አጋማሽ ላይ የወሲብ ፍላጎታቸው ከፍ እንዳለ ጥናቶች ያሳያሉ። ሴቶች ላይ ደግሞ 30 ቤት አካባቢ የወሲብ ፍላጎታቸው ከፍ ሊል ይችላል። አንዳንድ የሆርሞን መለዋወጥ ሲኖር ሴት ልጅ ለምሳሌ ማረጥ ካለ፣ በመሃል መውለድ ካለ የወሲብ ፍላጎቶቿን ሊቀንሱ የሚችሉ ነገሮች ናቸው። ወንዶች ላይም የተወሰኑ ነገሮች ፍላጎት ሊቀንሱ ይችላሉ። አንዳንድ ኤክስፒሪየንሶች አሉ አይደል የሚደረጉ። ለምሳሌ መጠጣት ሊሆን ይችላል። መጠጥ ይቀንሳል? አዎ ይቀንሳል። እንዲያውም ሰዎች ከጠጡ በኋላ እንደዚህ አይነት ነገር የማድረግ ፕሮባቢሊቲው ከፍተኛ እንደሆነ ደግሞ በብዙ አይነት መልኩ እንመለከታለን። ምናልባት ከፍላጎት ጋር የተያዘ ሳይሆን የሚሆነው ቆይታ ላይ ከመጠጥ በኋላ ብዙ ሰዎች ቆይታቸው እንደሚሻሻል ይነግሩኛል ሲመጡ። ያ ማለት ምንድነው? በኖርማል ግንኙነት መፍጠን የነበረባቸው ወንዶች ጠጥተው ስሜት ኖራቸው ወደ ግንኙነት ከገቡ በኋላ ግንኙነታቸው ሊቆይላቸው እንደሚችል ይነግሩኛል። ስለዚህ እንደ መፍትሄ እየተጠቀሙት ነው ያንን ነገር የሚያደርጉት። እንደዛም ይጠቀማሉ። ያው አንዳንድ ነገሮች ስለሚገናኙ ነው እንጂ አልኮል ስለጠጡ የወሲብ ፍላጎታቸው ተነሳስቷል ማለት አይደለም። መጠጥ እንዴት ይቀንሳል የሚለውን ማየት እንችላለን። ለምሳሌ መጠጥ የሚሰራው አንጎል ውስጥ የሚያነቃቁ ነገሮችን መቀነስ ነው ስራው። ኤግዛይታቶሪ የምንላቸው ነው። ኢንሂቢተሪ ኢፌክት ያላቸውን ነገሮች መጨመር ነው ስራው። ስለዚህ መጠጥ እየተጠጣ በመጣ ቁጥር እነዛ ተጽዕኖ ስለሚያመጡ ፍላጎት እየቀነሰ ይሄዳል። ሆርሞኖች ላይ ተጽዕኖ ያመጣል። እንግዲህ በዋነኝነት ሆርሞኖች ናቸው አይደል ለግንኙነት ፍላጎት እንዲኖር የሚያደርጉት። ስለዚህ ወንዶች ላይ ደግሞ ብዙዎቻችሁ ትሰሙታላችሁ ብዬ የማስበው የሆርሞን ስም ቴስቴስትሮን ነው። እሱ ላይ አሉታዊ ተጽዕኖ ነው ያለው። ስለዚህ ቴስቴስትሮን መጠን እንዲቀንስ ያደርጋል። እሱ ከቀነሰ ማድረግ መጠጥ መጠጣት። ኦኬ። ቴስቴስትሮን ከቀነሰ ደግሞ ፍላጎት ይቀንሳል፣ ፐርፎርማንስ ይቀንሳል፣ የብልት ዝግጁነት ጥንካሬ አብሮ ይቀንሳል ማለት ነው። ሌሎች ሆርሞኖች አሉ? በዋነኝነት ቴስቴስትሮን ነው ሴትም ወንድም ላይ የግንኙነት ፍላጎት እንዲኖር የሚያደርገው። ሌላ ግን የሚረዱ ሆርሞኖች አሉ። እንደ ፕሮላክቲን፣ ኦክሲቶሲን፣ ሴሮቶኒን የሚባሉ ሆርሞን አይነቶች ግንኙነት ላይ ተጽዕኖ የሚያመጡ ናቸው። ሌላ ኮርቲሶል የምንለው ደግሞ የሆርሞን አይነት አለ። እሱ ደግሞ አሉታዊ ተጽዕኖ ከሚያመጣ ሆርሞን የሚመደበው ኮርቲሶል የሚባል የሆርሞን አይነት ነው ማለት ነው። አንድ የፍቅረኛሞች ወይንም የትዳር አጋር ባል ሚስቱን የእርካታ ደረጃዋን ከፍ ለማድረግ ወይንም እንድትረካ ምን ማድረግ አለበት? ወይንም የኦርጋዝም ሌቭል ላይ ለማድረስ ምን አይነት ስቴፖችን መከተል አለበት? ሚስቱን መጠየቅ ይኖርበታል ቀድሞ። ግንኙነት እንዴት ሲሆን ነው የምትፈልጊው? የነበራቸውን ኤክስፒሪየንስ ጥሩና መጥፎን ኮምፔር ማድረግ ያስፈልጋል። የቱ ግንኙነት ላይ የተሻለ ፊሊንግ ነበረሽ? የትኛው ግንኙነት ደስታን ሰጠሽ? የትኛው ግንኙነት ጥሩ አልነበረ የሚለው በደንብ ማውራት ያስፈልጋል። እንግዲህ እርካታ ችግር የተወሰኑ ሴቶች ላይ የምናየው ችግር ነው። በተለይ ደግሞ የተገረዘች ሴት ከሆነች ያለ መርካት እድሏ ከፍ ያለ ይሆናል። ስለዚህ የሴትን ልጅ አናቶሚ ማወቅ ከመነጋገር ቀጥሎ በጣም ወሳኝ ነገር ነው። ለምሳሌ አሁን ሲነጋገሩ በልጅነት ጀምሮ ያለውን ታሪክ ነው ወይንስ በዛ ጉዳይ ላይ ብቻ ነው ስለ ሴክሹዋል ግንኙነት ብቻ ነው ማውራት ያለባቸው? ኦር ከልጅነት ጀምሮ ማለት ኢቭን በልጅነት ተደፍረው ከነበረ ትራማ ካለ እንደዚህ አይነት ነገሮች ጭምር ነው መወራት ያለበት? አጠቃላይ እኔ ሪከመንድ ማደርገው አጠቃላይ ያለ የግንኙነት ሂስትሪ ዲስከስ መደረግ አለበት። ፓስት ሂስትሪ ከነበራቸው አሁን ላይ ያሉ ጥንዶች ከዚህ በፊት የነበራቸው ልምምዶች ከነበሩ እነሱን ልምምዶች አሉታዊ በሆነው ሳይሆን ሊጠቅማቸው በሚችል መንገድ ዲስከስ መደረግ አለበት። ለአንደኛው ግን ኢንሴኪዩር የሚያደርግ ቢሆንስ? ፈርዘር ነው እንደውም ኢንሴኪዩር እየሆነ የሚሄደው። ያ ሰው አሁን ካልተነጋገሩ ግንኙነቱ ከተደረገ በኋላ ሴቷም የሚኖራት ምላሽ ወንዱ የሚኖረው ምላሽ ይኖራል።
ምንም አለመነጋገር ነው የበለጠ አስደስቻታለሁ አላስደስትኳትም የሚል ትልቅ ጭንቀት ውስጥ የሚገባ ወንዶችም ቢሆኑ ማለት ነው። ከዛ ቀስ እያለ በተግባር ነው የሚገለጠው አይደለም። ከዛ በኋላ ግንኙነቱን አለመፈለግ ውስጥ ልገባ ትችላለች። እሱ ደግሞ ወንዱ ላይ ደግሞ የሚፈጥረው ሌላ ጫና ይኖራል። ግንኙነቱን ማቋረጥ ደረጃ የሚያደርስ ቢሆንስ? ያ ማለት ለምሳሌ ከዛ በፊት ያለው ሂስትሪ ከብዙ ሰዎች ጋር ወይም ከብዙ ወንድ ከሆነ ከብዙ ሴቶች ጋር፣ ሴት ከሆነች ከብዙ ወንዶች ጋር እንደዚህ አይነት ልምምድ ከነበረ ያንን ነገር ግልጽ ሆኖ ማውራቱ ግንኙነቱ እንዲቋረጥ አያደርግም። ስለዚህ ሲወራ ጥንቃቄ ማድረግ ያስፈልጋል። ለአሁን ላለው ግንኙነት ሊጠቅም የሚችሉ ነገሮችን ዲስከስ ማድረግ ያስፈልጋል። ለምሳሌ አንዲት ሴት የመደፈር ሙከራ አጋጥሟት ከነበረ ከፍተኛ ትራውማ ነው ያጋጥማት። ስለ ግንኙነት ያላት አስተሳሰብ ከዛ በኋላ አሉታዊ ነው እየሆነ የሚሄደው። ስለዚህ ነገሮች ማውራት ነገሮችን እንዲቀል ያደርጋል። እንዳልከው ግን እንደዚህ አይነት ኤክስፒሪየንሶች ካሉ እነሱን ነገሮች ሆልድ ማድረግ ሊያስፈልግ ይችላል። ሊጠቅማቸው የሚችሉ ነገሮችን መነጋገር። ለምሳሌ አንዲት ሴት መሳም ትፈልግ ይሆናል። ወንዱ ደግሞ ከግንኙነቱ በፊት ያንን ላያደርግ ይችላል። መነካካት ትፈልግ ይሆናል። ቅድም እንዳልነው የቅድመ ግንኙነት ዝግጁነት ላይ የምትመርጣቸውን ነገሮች በደንብ መነጋገር ያስፈልጋል ማለት ነው። የሴት ልጅ አፈጣጠር ማወቅ ደግሞ ለዚህ በደንብ ይረዳል። ሴት ልጅ ለግንኙነት ዝግጁ ስትሆን ምን ነገሮች ይፈጠራሉ? ለምሳሌ የጡቶቿ መወጣጠር ሊያጋጥም ይችላል። ብልት አካባቢ ከፍተኛ የደም ፍሰት ስለሚኖር ፈሳሽ ይኖራል። የብልት አካባቢ ማበጥ ይኖራል። ክሊቶሪስ የምንለው ወይም የሴት ልጅ ዋነኛው የስሜት ፓርቲ ያላት እሱ አካባቢ ማበጥ ይኖራል ማለት ነው። እነሱን ነገሮች በደንብ ማወቅና ስቲሙሌት ማድረግ ያስፈልጋል። ከግንኙነቱ በፊት ሴቷን በደንብ ዝግጁ ማድረግ ግንኙነቱ በሚደረግበት ሰዓት ላይ እርካታ እንድትደርስ ከፍተኛ አስተዋጽኦ ስለሚያመጣ ማለት ነው። በዛ መልኩ ያለውን ነገር ዲስከስ ማድረግ፣ ምን መደረግ እንዳለበት መወያየትና ነገር ማድረግ ግንኙነቱን ሴቷ ላይ የሚፈጥረውን ደስታ እንዲጨምርላትና እርካታ ላይ እንድትደርስ ሊያደርጋት ይችላል።